አሰላም አለይኩም ሰላም ለእናንተ ውድ ቤተሰቦች። ያው ብዙ ጠፍቻለሁኝ፣ በጣም ይቅርታ። ዛሬ ይዤላችሁ የመጣሁት ደግሞ እንደዚህ በጣም ቆንጆ የሆነ ጤነኛ የሆነ በዱባና በለውዝ ልትሉም ትችላላችሁ። ጆዝ ነው ስሙ እዚህ በአረበኛ እና በዛ የሰራሁትን ጤነኛ ምግብ ነው ማለት ነው። መጀመሪያ የሚያስፈልገኝ እንደዚህ ሽንኩርት ካቁላላን በኋላ ነጭ ሽንኩርት አድርጌበታለሁ እና ቲማቲም የተከተፈ አድርጌበታለሁኝ እና ከዛ ቅመሞች ያስፈልጉኛል። እንደ ከሞን፣ እርድ፣ የጥብስ ቅጠል፣ ኦሪጋኖ፣ ቀረፋ የፈለጋችሁትን ማድረግ ትችላላችሁ እናንተ የምትወዱትን። ትንሽ ቲማቲም አድርጌበታለሁ እዚህ ጋር እና ያቁላላሁት ሽንኩርቱን በኦሊቭ ኦይል ነው፣ በወይራ ዘይት ማለት ነው። እና እንደዚህ ትንሽ ካቁላላሁኝ በኋላ እዚህ ጋር ያው ያንን የሎዙን ዘር እጨምረዋለሁ። ፈጭቼ ነው እዚህ ጋር የምጨምረው ማለት ነው። እና ይሄንን ስለወደድኩት ነው እናንተንም ላካፈላችሁ የመጣሁት። ትንሽ እንደዚህ ካቁላላን በኋላ ያንን ፈጭተን እናስገባበታለን። የሎዝ ዘር ነው። ያ ከሌላችሁ ኦቾሎኒ ማድረግ ይቻላል ማለት ነው። ያላችሁን አልመንድም ኦቾሎኒም የፈለጋችሁትን ማድረግ ትችላላችሁ። እና በጣም ጠቃሚ ነው። የተፈጥሮ ዘይቱ በጣም የሚጠቅም ነው ለሰውነታችን። እና እዚህ ጋር አሁን የምታዩት ተፈጭቶ ነው እና በጣም ላም አድርገን መፍጨት እንችላለን። እንደዚህም ከርታ አድርገን መፍጨት እንችላለን እንደፈለግን ማለት ነው። አንድ ላይ የተጠቀምኩት ያው እንደነገርኳችሁ ዱባ ነው። ዱባውን ኦቭን አስገብተን እንደዚህ ሆኖልናል ማለት ነው። እና ይሄ የሎዙ ዘር እንደዚህ ነው ማለት ነው። ይሄኛው እና ክብ ያያችሁት እንደዚህ ስንከፍተው እንደዚህ አይነት ሁለት አለው ማለት ነው ውስጡ። ይሄንን ከተፈጨ በኋላ እንደዚህ ይሆናል ማለት ነው። አሁን ያቁላላሁት ሽንኩርት ጋር አስገብቼ ትንሽ አበስለዋለሁ ማለት ነው። አንድ ላይ ራሱም ዘይት አለው። ብዙ አይነት ነገር ይሰራበታል። ለቁርስ ብዙ ቦታ ይገባል የዚህ የሎዝ ዘር። እና አሁን እንደምታዩት ይሄኛው የዱባ ዘር ነው። የፈለጋችሁትን አይነት ዱባ ማድረግ ትችላላችሁ። ዱባ በጣም ጠቃሚ ነገር ነው። አሁን ይሄኛው ከተቁላላ በኋላ እንደዚህ ራሱ ዘይት ነገር ያወጣል። እንደዚህ እንትን ላይ ሲሆን ሙቀት ላይ ሲሆን ዘይት ነገር በደንብ ያወጣል። ብዙ ሲንተከተክ ስናወጣው ደግሞ ትንሽ ዘይቱን ምጥጥ ያደርገዋል። አሁን ዱባችንን እንደዚህ ልጠን ከታተፍን ማለት ነው። እና ዱባው በስሏል። ኦቭን ውስጥ ነው ያስገባሁት። ኦቭን ውስጥ አስገብቼ በስሏል በደንብ። እና ያው ምንም መፍጫ ምናምን አያስፈልገውም። በዚህ እንደዚህ አድርጌ ዳጥ አደረገውና ትንሽ ጨው ብቻ ነው የማደርግበት። እዚህ ጋር ትንሽ ጨው አደርግበታለሁኝ። ከዛ ቅድም አቁላልተን የሰራነው ጋር አንድ ላይ አድርገን በምትፈልገው ነገር መብላት እንችላለን። ባዶውንም መብላት ይቻላል እንዳለ ማለት ነው። ከፈለግን ደግሞ በዳቦ እኔ የሰራሁት ቂጣ ነገር አለ። ከጥቁር ስንዴ ነው የሰራሁት። የጥቁር ስንዴውን አሰራሩን ከፈለጋችሁ አንድ ቀን እሰራለሁ፣ ግን ያው ቀላል ነው። እዚህ ጋር ጨው ነው ያደረኩት እና የተከታተላችሁ ቪዲዮውን ያው ብዙም ነገር ስለሌለው ያው ብዙም ማውራትም አሁን እንደዚህ በጣም እንትን ብሎልኛል፣ ሶፍት ሆኗል። እና አንድ ላይ ዝም ብዬ ከማቀላቅለው መሀል ላይ እንደዚህ ክፍል አድርጌ በመስመር አድርጌ አንድ ላይ ላይንም ደስ ይላል። እንደዚህ አድርጌ አቀርበዋለሁ ማለት ነው። አሁን እንደምታዩት ጨራርሼ አሁን ይሄንን ቂጣውን በፊት ሰርቼው አሁን ሞቅ እያደረኩት ነው። እንደ ፈጢራ ነገር ይሆናል። ሞቅ ባለ ውሃ ነው ያቦካሁት። ከዛ ትንሽ ጥቁር ቅመምና
ሀበስ ሶዳ እና ትንሽ ጨው፣ ትንሽ ኦሊቭ ኦይል እና ሞቅ ያለ ውሃ አድርጌ ነው ያወካሁት እና ያው ሞቅ እያረኩት ነው። አሁን በምንፈልግበት አይነት ነገር መብላት እንችላለን ማለት ነው። እና እንደዚህ አድርገን የዛሬውን ምሳችን እንደዚህ አድርገን በልተናል ማለት ነው። ሁሉም እንደዚህ ያቀራረብኳቸው ምንም ስጋም ዶሮም የለውም ማለት ነው። እና የጎመንና በበትንጃን የተሰራ ሩዝ ደግሞ ብራውን ሩዝ አለ ከጎኑ። አንዳንድ ጊዜ እንደዚህ ቀለል ያለ ነገር መጠቀም ጥሩ ነው ለሁሉም ነገር ማለት ነው። እና ስላዳመጣችሁኝ አመሰግናለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ቪዲዮውን ደግሞ ላይክ ሼር አድርጉልኝ። ሁላችሁም ደግሞ እየተከታተላችሁ ቪዲዮዬን ላይክ ሼር የምታደርጉልኝ፣ ኮሜንት የምትሰጡኝ ሁላችሁንም ከልብ አመሰግናለሁኝ። አላህ ያክብርልኝ። ሀገራችንም አላህ ሰላም ያደርግልን። ሰላም አለይኩም።